ሃይ ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ይበል በያላችሁበት። እኔ ደግሞ በጣም ደህና ነኝ። ዛሬ እንግዲህ እንደምታዩኝ የፀጉር ማስክ አዘጋጅቼ አቮካዶ፣ ማር፣ ካስተር ኦይል እና አሎቬራ ባናና ነው ያዘጋጀሁት። እዚህ ላይ ደግሞ በትንሹ ሃይላይት እያሳየኋችሁ ነው። ፀጉሬን ታጥቤዋለሁ። እናንተም ስትጠቀሙ ታጥባችሁ ንጹህ ፀጉራችሁ ላይ ነው መጠቀም ያለብን። ምክንያቱም ይሄ ትሪትመንት ስለሆነ ቆሻሻ ከሆነ ፀጉራችን ኦሬዲ የፀጉራችንን ፖርሱን ቆሻሻ ከደፈነው ይሄ ትሪት የምናረገው ምንም ጥቅም የለውም ማለት ነው። እና ታጥቤዋለሁ። ግን ከዛ በፊት ደግሞ ይሄ ሃይላይት ላይ አሁን ማሳያችሁ በትንሹ ከተቀባሁት ላይ ቆርጬ እያሳየሁ ነው ማለት ነው። እርግጠኛ ነኝ ትረዱኛላችሁ ወይም ይገባችኋል። እና ያው እንግዲህ አቮካዶ የሚጠቅመን ያው ሞይስቸራይዘር ያደርግልናል። ልክ እንደ ኮንዲሽነር ዲፕ ኮንዲሽነር ያደርግልናል። ባናናው ደግሞ እንደዛው ነው፣ ስሙዝ እንዲሆን ፀጉራችንና በጣም ጠቃሚ ፕሮቲን አለው። ካስተር ኦይሉ ደግሞ ለፀጉራችን በቃ ስትራንዱ ስትሬት እንዲሆንና ሩቱ ራሱ ቆንጆ እንዲሆን ማለት ሩቱ ስሩ ይቅርታ ስሩ ቆንጆ እንዲሆን ያደርጋል ማለት ነው። ፀጉራችን እንዲያድግ ያደርጋል። ስትሮንግ እንዲሆን ደግሞ ይረዳናል። ቪታሚን አለው። ሄልዚ የሆነና ቲከር እንዲበዛ ቲከር ሉክ እንዲሆን ያደርጋል። ዳሜጅ የሆኑትን ሪፔር ያደርግልናል። ሃኒው ደግሞ ሻይኒ እንዲሆን ፀጉራችን ወዛማ ያማረ ቴክስቸር እንዲኖረው ያደርግልናል። አሎቬራ ደግሞ ለፀጉራችን በጣም ጠቃሚና ለእድገት ነው የሚጠቅመን ማለት ነው። እነዚህ ውህዶች ለፀጉራችን በጣም ቆንጆ ምርጥ የሆነ ምግብ ነው ማለት ነው። ያው ብንመገበውም በጣም ቆንጆ ነው። ለፀጉራችን ደግሞ ሞር በተለይ ለሚደርቅ ፀጉር በጣም 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 ጠቃሚ ነው። ማሩ ራሱ ከመሰባበር በቃ ፀጉራችን እንዳይደርቅ እንዳይሰባበር ይረዳናል ማለት ነው። እና ሁል ጊዜ ስትጠቀሙ ማር ብታረጉ በጣም ቆንጆ የሆነ ፀጉር ይኖረናል። እንዲያድግልን እንዲበዛ እንዳይበጣጠስ በቃ ዳሜጅ ከመሆን በጣም ይታደገናል። የማሩ ጥቅም ይሄ ነው። እና ሻይኒ በቃ ግለውን የሆነ ቴክስቸሩ ያማረ ፀጉር እንዲኖረን ይረዳናል። ስለዚህ ያው አቮካዶ ደግሞ የታወቀ ነው፣ በጣም ቅባት አለው። ለፀጉራችን እድገት እና ሄልዚ ሉኪንግ እንትን ነው የሚሆነው ማለት ነው። ፀጉራችን ክሬት ያደርጋል። ፓወርፉል የሆነ ትሪትመንት ነው። ፀጉራችን ደግሞ ድራይ እንዳይሆን ዳሜጅ እንዳይሆን ይረዳናል። ፀጉራችንን ያሳድግልናል። ስለዚህ በጣም ጠቃሚ ነው። እንደ ቀላል ነገር እንዳታዩት። ለድምፄ ትንሽ ይቅርታ፣ ጉንፋን ሊይዘኝ አስቧል። ምናልባት ትንሽ ጉሮሮዬ ላይ ጎርነን የሚል ድምፅ ከሰማችሁ እንዴ ማን ነው እንዳትሉ ብዬ ነው። እና ይኸው እንግዲህ ቅድም ያዘጋጀሁትን በዛች በትንጧ ያለችውን አንድ አቮካዶ ነበር። ዘሴም ትሪትመንት ዘሴም እንትን ያደረግኩት አሁን አቀላቀልኩት ማለት ነው። አሁን ያዘጋጀሁት ጋር ያው እናንተ ፊት ለፊት ለመስራትና ሳየው ፀጉሬ ያ ትንሿ እዛ ጋር የነበረው እንደማይበቃው ስላሰብኩ ድጋሚ አንድ ጨመርኩበት ማለት ነው። ስለዚህ 2 ባናና 2 አቮካዶን የተጠቀምኩት። ማሮ ደግሞ 2 ማንኪያ ካስተር ኦይል 4 ካስተር ኦይል ተጠቀምኩ። ባናና እንደ አሎቬራ 2 ማንኪያ ተጠቀምኩ ማለት ነው። ይሄው አሁን ደግሞ እዚህ ላይ ማሳያችሁ ኦልሬዲ ተቀብቸው ነው ማለት ነው። ከዚህ ከዋናው ከተቀባሁት ሃይላይት ቆርጬ አውጥቼ ነው ማሳያችሁ። ያው ፀጉሬ መጀመሪያ ታጥቤ ስወጣ በጣም ያስፈራ ነበር፣ እንደዚህ ጨበሬ ነበር። አሁን ደግሞ እንደዚህ ከተቀባው በኋላ ነው ትንሽዬ ሃይላይት ማሳያችሁ። ይኸውላችሁ እንደምታዩት እንዲህ ነው እንግዲህ ሲታጠብ። ስላበጠርኩት ነው እንጂ ባይበጠር በጣም እንደዚህ ጥቅልል ይላል።
ሁለት አይነት የፀጉር ታይፕ አለኝ፣ ስትሬት ኤንድ ስሙዝ እና ውሃ ሲነካው ደግሞ ከርል የሚሆን ማለት ነው። ስለዚህ አሁን ምንም አይነት ቅባት የለውም፣ ምንም አይነት በቃ ደረቅ ነው፣ ታጥቧል። ያው ፀጉሬ ሽርንክ ስለሚያደርግ እንጂ ፀጉሬ ታች ነው ያለው፣ አድጓል። ግን ምንድነው ያው ስንታጠብ እርግጠኛ ነኝ ሁላችንም እንደዚህ ሽሪንክ ያደርጋል ፀጉራችን፣ ወደ ላይ ይሰቀላል። አሁን ይኸው እንደምታዩኝ ደግሞ ወደ ፀጉሬ እየተቀባሁት ነው ማለት ነው። በብዛት እኔ እንትኑ ምንድነው የምፈልገው ዘለላው ላይ ነው ፎከሴ ማለት ነው። ምንድነው ዛላ ነው የሚባለው ዘለላ ነው የሚባለው፣ ከሁለቱ አንዱ ስትራንድ ወይም ደግሞ ለሱ ነው የምፈልገው። ምክንያቱም የኔ ችግሬ ምንድን ነው እዚህ ቀለም ያለው ጋር ታች ጫፍ ጫፉ ላይ እዚህ ጋር አሁን የምቀባው ጋር እና ሲሰራ አሁን ጫፍ ጫፉ ድርቅ የሚል ከሆነ ፀጉራችን ስንሰራ ራሱ ጫፉ አያምርም፣ ጤነኛ ነገር አይመስልም። ስለዚህ እሱ ላይ ነው ፎከስ የሚደርቅብኝም እዛ ጋር ነው ብዙን ጊዜ። ይሄ ውህድ በጣም 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 አድርጎ ያማረ ነው የሚያደርገው። ያው ጊዜ ስለማይበቃኝ 2 ሰዓት ቆይቼ ቪዲዮ ይረዝማል፣ ወደ 30 ደቂቃ ሊሆን ይችላል። እንግዲህ አጠቃላይ ቅደም ተከተል ብንከተ ማለት ነው። ምክንያቱም 2 ሰዓት ቆይቼ ታጥቤ ሰርቼ እስክመለስ ድረስ በጣም ሎንግ ፕሮሰስ፣ ታይምም የለኝም ጊዜም የለኝም። እና ባደርግ ግን ደስ ባለኝ፣ ማንም አያየውም ደግሞ ያን 30 ደቂቃ ለነገሩ ሲጀመር መጨረሻ ውጤቱን ለማሳየት ፈልጌ ነበር። አሁን እንደምታዩት ትንሽ ስሙዝ እየሆነ ነው ማለት ነው። ስቀባው በቃ ከጨበሬነት ትንሽ ወደ ኖርማል እየሆነ ነው። ይሄን እኔ ማቆየው ለ2 ሰዓት አቆየዋለሁ ማለት ነው። ከዛ ምን አደርጋለሁ? አንድ ሻምፖ ብቻ ነው የምጠቀመው። ምክንያቱም አንድ ፀጉሬን ታጥቤያለሁ ኦልሬዲ። ዋናው እንትኑን ለማስለቀቅ ነው፣ ይሄ አቮካዶውን ለማስለቀቅ ነው። ኖርማሊ እኔ እንቁላልና ወተት አደርጋለሁ። በአጋጣሚ አሁን ስለሌለኝ ነው እንጂ ኢምፖርታንት ለእኔ እንቁላል ቪታሚን ቢ7 አለበት፣ ላይክ ባዮቲን በጣም ኢምፖርታንት ለፀጉራችን። ስንበላውም ቆንጆ ነው፣ ለፀጉራችንም መጠቀም አሜን በጣም 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 ጠቃሚ ነው። ለእኔ በጣም ነው የሚጠቅመኝ። እሱ ቢኖረው ደግሞ ሞር የበለጠ ነው። አላረኩም ግን ወተት፣ ማር፣ እንቁላል በደንብ አርጌ ነው የምጠቀመው ማለት ነው። በጣም በጣም ለፀጉራችን ኢምፖርታንት ነው። ሌላ ጊዜ እንግዲህ ደግሞ እሱን ጨምሬ አሳያችኋለሁ ማለት ነው። አሁን እንደምታዩኝ እንግዲህ ይሄው ፀጉሬ ትንሽ ስሙዝ ሆነ ሲቀባ ማለት ነው። ሞር ፎከስ ማድረገው እንግዲህ ጫፍ ጫፉ ላይ ነው በብዛት መቀባው። ከስሩ ኦኬ ኦይል ብቻ ሲሆን ነው ኢምፖርታንት ለእኔ ስርስሩን የምቀባው። ይሄኛውን ግን ዋናው ቁም ነገሩ ለእንትኔ ነው፣ ያው ለደረቀ ፀጉርና ቴክስቸሩ እንዲያምር ሞይስቸራይዘር እንዲያደርግ ስለሆነ የኔ ችግር እዛ ጫፉ ላይ ስለሆነ፣ እናንተም እንደኔ አይነት ፀጉር ያላችሁ ፀጉራችሁ እየደረቀ የሚያስቸግራችሁ ከለር ተቀብታችሁ፣ ያው ሁሉ ጊዜ ከለር ያለው ፀጉር ይደርቃል። ለእንደዛ አይነት ይሄን ሞር ከለር ሲኖረው ደግሞ እንዳይሰባበር ትሪትመንት ያስፈልገናል ማለት ነው። ስለዚህ ብትችሉ በሳምንት አንዴ፣ ካልቻላችሁ ደግሞ በ15 ቀን አንዴ፣ ሪሊ በጣም ማትችሉ ከሆነ ደግሞ በወር አንዴ ብታደርጉ በጣም 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 ትጠቀማላችሁ። ምክንያቱም ፀጉራችሁ እንደ ዋዛ እንዳታዩትና ሳናቀው ከስራ ብዛት የተነሳ እየተሰበረ እያለቀ ይመጣል። ነገ አረጋለሁ ዛሬ አረጋለሁ በማለት በስንፍና ማለት ነው። እንደዛ እንዳይሆንባችሁ እንግዲህ እንትን እንድትሉ ማለት ነው፣ እንድትንከባከቡ ፀጉራችሁን። ያው ይሄን እመክራለሁ ማለት ነው። ፀጉራችን አንዴ ካለቀ ከወደቀ በቃ ለመመለስ በጣም ሎንግ ወይ፣ ምክንያቱም ፀጉር እንዲህ ባንዴ አያድግም። አንዳንድ ሰዎች ያው እንግዲህ እኔ ስም አልጠራ ባንዴ አያድግም ፀጉር፣ ግን በትዕግስትና በቃ ኬርልስ በመሆን ትሪት እያረጋችሁ ለውጡን ታያላችሁ።
ቢያንስ 3 ወር መስጠት አለባችሁ። ቢኮዝ በወር የተወሰነ ኢንች ነው የሚያድገው። በሳምንት አሁን 7 ዴይስ ሄር ቼንጅ ምናምን የሚባል ነገር አለ። ኔቨር ፀጉር በሳምንት አያድግም። በአንድ ወር ውስጥ የተወሰነች ኢንች ነው የሚያድገው። ግን በወር ማለት በአመት በጣም ረዘም ያለ ፀጉር ማሳደግ ይቻላል። ግን በሳምንት ውስጥ ፀጉር በሳምንት ውስጥ ኔቨር ኢቨን 5 ኢንች አይጨምርም። ግን ምንድን ነው የሚሆነው? ቴክስቸሩ ያምራል። ብዛት ነገር ላይክ በቃ ጤናማ ነገር ሲታይ በቃ ዳሜጅ የሆነ ሄሮች አሁን ትሪት ሲደረጉ በቃ ውፍር ያለ ወዙ ያማረ ሲታይ የሚያምር አመዳማ የማይመስል ቆንጆ በቃ ጤናማ የሆነ ፀጉር ይሆናል። ግን ወርዶ እዛ ጋ ባንዴ ያድጋል ምናምን ነው አይሆንም። ግን ፀጉር ያድጋል ወይ? የስ ያድጋል። አትስነፉ፣ ፀጉር ያድጋል። እና በደንብ ተከታተሉ፣ ተንከባከቡ። የዛሬ ቪዲዮ እዚህ ላይ ጨርሳለሁ። በያላችሁበት ሰላማችሁ ትርፍርፍ ሙልት ይበል። ቻው ቻው።